ስትቀሪው ጓደኝነት ስትጀምሪ ይሄን ፈልገን ይሄን ወድጀውነት ያለሽ ምኑን ወደው ለምን እንደሆነ ራሱ ሰው እየተበደለ አብረውት ይሆናሉ ያስለቀሳቸው ገንዘባቸውን ይሰጡታል እየበደላቸው እርስ በራስ አልኩሽ በቃ ሴቶቹ በቃ እርስ በራስ ነው ጸብ የሚፈጥሩት በሱ ምክንያት ማለት ነው ይሄ በጤናቸው አይደለም እና ሴቱ በጣም ነው የሚያሳዝነው አሁን እንደው አንድ ባንድ እየወጡ ከቤቱ በቃ በጣም ሲበስባቸው ያመልጣሉ ከቤቱ ብዙዎቹ ማለት ነው አሁን የቀሩት ሴት አላውቅም ግን በጣም 2-3 ካፍቴሪያ ነበሩ ብዙ ሴቶች ነበሩ በስሩ የሚሰሩ ማለት ነው እና ሁሉም በጣም ተበዳይ ናቸው ሁሉም ያውቃሉ ሁሉም አንዷ ካንዱ ጋር እንዳላት ግንኙነት አንዷ ካንዱ ጋር ያለው ያወቁ ነው አብሮት የሚሆኑት ያወቁ ማለት ነው እኔ ቅድም የጠየቅኩት ጥያቄ ይሄ ነበር ግን ማንንም ያልመለሰልኝ 14 ሴቶች እንደስማ ወይም እንደ ፍቅረኛ ያስረግዛል ያስወልዳል አብሮ ይተኛል ስትሉ እነዚህ 14 ሰዎች በርስ ይተዋወቃሉ ወይ አንድ ካፍቴሪያ ውስጥ 3-4 ሆነን ስንሰራ እሱ የካፌው ባለቤት ነው ደሞዝ እንዳይከፍለን ብሎ አራታችንን እንደ ውሽማ ይዘን ሆነ ተብትቦብን መድኃኒት እኔ አንደኛዋ ከሱ ጋር ኬት እንዳላት አውቃለሁ ወይስ አራታችን እንዳላት እየተጠነቀቀ ነው ያውቃሉ ሴቶቹ በደንብ ነው የሚያውቁት ለምን ልጁ ሲጀመር ፍሪጅ መረር ማለት ጠባብ ነው ምንም ሚስጥር የሚደበቅ ነገር የለም አንዱ ካንዱ ጋር ሁሉም ነገር ይታወቃል ሴቶቹም ምንድነው የሚያረጋቸው ሴቶቹ በቃ አሁን ለምሳሌ አዲስ ሴት ሲያመጣ ታውቆም ብሎ አዲስ ሴቷ አንቺ በቃ ለዚህ ቤት እንደ ማናጀር ነው የምትሆኚው ሴቶቹን ሁሉ ተቆጣጣሪ ይላታል ገባሽ አይደል ለዛችም እንደዚህ ሐሳብ ለዛችም እንደዚህ ሐሳብ ይሰጥና ሁሉንም ያነክሳቸዋል ከዛ እንዳይግባቡ እንዳይነጋገሩ ያረጋቸዋል አጣልቶ ማለት ሴቶቹ ከዛ እቺ አትወድሽም ምንም ነገር እንዳትነጋገር እቺ ለአንዷ መጥፎ ያወራ ሁሉንም አዘጋግቶ ጠላትና ወዲያ ያደርጋቸዋል እንዳይስማሙ ችግራቸው እንዳይፈቱ እንኳን አናክሶን ያስቀመጣቸው ማለት ነው ግን ያውቃሉ ግን ለማን ተናገራቸው ሁሉ ጎረቤት ኔክስት ካፌ የሚቀጥለው ካፍቴሪያ ጎረቤት ሀበሻ ከሆነ ካየ ለምን አይነግራቸውም አያነቃቸውም ይሄን ሐላመታ ያውቃሉ በነገርሽ ላይ እቺ ያልኩሽ ጓደኛ የራሱ ማለት ነው በደንብ ነው የምታውቀው የነበረችው ግን እያሳሳቀ ነው የሚወስድሽ ልጅ አሉ መጀመሪያ ሲቀርብሽ በቃ ምንም እንደማያውቅ እንደዋ ያለቀሰ እንደተበደለ ሴት በድላው እንደሄደች ምናምን ልብሽን ነው የሚሰርቀው መጀመሪያ ከፈዘሽ በኋላ ከዛ ሌላ ሰው ስሙን ያጠፉ ነው ማለት ነው ቲና ገባሽ አይደለ ትገቢበታለሽ ያ ወንድ ልጅ ታውቂያለሽ ገብቶ ቀርቦ ነው እንትን የሚልሽ ከዛ ሌላ ሰው ስሙን እንደሚያጠፋ አድርጎ ነው የሚያሳምንሽ ከዛ በኋላ ቁጭ አድርጎ አፍዞ አደንዝዞሽ ገንዘብ አትጠይቂ ሸሚዞች ደሞዝሽን አትጠይቂ ሰው ራሱ አንዳንዴ እዛ ካፍቴሪያ ስትሰሪ ጊፍት ምናምን ያመጣልሻል እያነሱ ነው የሚሰጡት ቲፕ ሲሰጡ እያነሱ ነው የሚሰጡት ልጁ ማለት ነው እና አንድ ልጅም ራሱ ስለ ወንድሙ የገዛ ወንድሙ ራሱ ነው የሰማሁት እንዲ ቆንጆ ለደሞ ቆንጆ ነው ከኢትዮጵያ ያመጡ የሚጠቀሙባቸውና እሷን ራሱ አምጥቷት በጣም ቆንጆ ልጅ ናት እንዴ ነው መጀመሪያ እንዳመጣ አውቆ አንቺ በቃ ለካፍቴሪያ ማናጀር ነሽ ይላቸዋል እዛ ሴቶቹን ሁሉ ተቆጣጣሪልን ኢቭን ራሱ ሴቶቹ ለሱ ይጠነቀቁለታል የሆነ ነገር በቃ ቁጥብ ያረጉ እንዳያልቅ ምን እንዳይኬታ መጣል ያሉ ይጨነቁለታል ለልጁ ማለት ነው በቃ ወጪ እንዳይወጣ ካፍቴሪያ ውስጥ ያንዳንዱ ነገር ሺሻም ሲሰሩ ቆጥበው ምን ብለው ነው እኔ እንደሰማሁት ማለት ነው በጣም ተጨንቀውለት ለሱ ተቆርቋሪ ነው እንዲውቶኝ የሚያደርግሽ አሁን በኋላ ላይ እሷ እቺ ወንድሙ ዳንኤል የሚባለው ደግሞ አስረግዟት ልጅቷ ከዛ ሂጂ ኢትዮጵያ እኔ እመጣለሁ ብሎ ታውቆ ስልኳን ተቀብሎ ሲም ካርዷን ሲብርብር አድርጎ ከሰው ጋር እንኳን እንዳትገናኝ ቁጥር ሁሉ አጠፋፍቶ ኢትዮጵያ ከላካት በኋላ ጠፋባት ገባሽ አይደለ እንዲህ ነው የሚያበላሹ ብዙ ሴት አርግዘው ወይ ያስወርዳሉ ከወለዱም በኋላ ህይወታቸውን አመሰቃቅለው ይጥሉሻል በቃ ተጠቅመውብሽ ማለት ነው ሁለቱም ወንድ ባማቾች እና እህትም እንዳላቸው ሰምቻለሁ እህትየው ደግሞ እንደደላላ ሆና ሰው እንደምትበድል ሰምቻለሁ ሌላ አቡዳቢ ሆን ሻርጃ 3 ናቸው ነው የሰማሁት ሁለቱ ወንድማማቾቹ እዚህ በሴት ይጫወታሉ ዱባይ ውስጥ እህትየው ደግሞ እንደደላላ ሆና ሴት ስታሰቃይና ያለችው ነው የሰማሁት ማለት ነው ነገር ማለት ይቅርታ እሷ አንተን ትበልና አሌክሳንደር የጉዳዩ ባለቤት ከሆነች አሁንም በዚህ ጉዳይ እኛ እዛ ቦታ ነበርን እንደዚህ ነው የሚሉ ካሉ ገባሽ ለኛ ጥሩ መረጃ ነው እሱም ደግሞ ካለ እንዲመጣ በጣም ደስ ይለናል እንደዛ አርገሽ እንትን ይሻላል እኔ ፍጡር አስተረይና አታፈጥሪም እዚህ ላይ ወይስ እነሱ እስከሚናገሩ እሺ የደምጥኩ ማፍጠር ይችላል ምን ታርጌ እሺ ስለዚህ አሌክሳንደር አስገብቼሻለሁ
የዚህ ሰማሉ አሌክሳንደር አውጣምያለሽ ኦኬ እኔ እሱ ተቀጥሬ ይሰራ ነበር ኦልሞስት 1 አመት ምናምን ያክል እሺ አሌክሳንደር በቪዲዮ ተወጪልናለሽ አቡ እንደዚህ አይነት መረጃ አንቺንም ሰራ እንደነበር በምን እናውቃለን? ፕሮፋይል የላትም ምንም የለም። ሰው እንዳለ ሰብስቢያቸው ስለሚሰሩት በድምፅም እየገቡ መረጃ ይስጡ እንትን ማለት እና የቤተሰብ ኮንታክት ምናምን ስላለው እሱ ነገር ነው የሚያደርጋቸው። ገባቸው ዝም ብለን ለመስራት እንስማ እንጂ ለመረጃ አይሆንም። ግን እናዳምጥሽ። አቡዬ መረጃ ያኔም ልትሻለው ካፈለግሽ እና ሁለታው ለጓያሉ ነው። እሺ ያላ አቡ ከጥተኝ እኔ ከኢትዮጵያ ካፍቴሪያ እንደ ዌይተር ብሎ ነበር ያመጣው። ከዛ በኋላ በወር የተስማማነው 1500 ድርሃም ከፍሻለሁ ብሎኝ ነበር። ቪዛ ከራሱ እንደሚያሰራልኝ ማለት ነው። ከዛ በኋላ መጣሁኝ፣ ስራ ጀመርኩኝ። ስለ ስራው ኢትዮጵያ ያለው ምንም ነገር አላስረዳኝም ነበርና እንደጠበቅኩት አላገኘሁትም ነበር። በጣም ነበር የሚከብደው በሰዓቱ። ላይክ በደሞዝ አይደለም ስራው። አሁን ለምሳሌ አንድ ሰው መጥቶ 1 ሺሻና 1 ቡና ከተጠቀመ ላይክ ቶታል እንትኑ ፕራይሱ 50 ድርሃም ይሆናል ማለት ነው። ሌላ ሰው እንደዚህ 50 ድርሃም ከተጠቀመ አንድ ላይ 100 በቀን 100 ድርሃም ከሰራሽ ያንን 100 ድርሃም በስብሽ ይመዘገብና ከዛ በኋላ 30 ብር ላንቺ ኮሚሽን ይታሰባል ማለት ነው ከ100 ድርሃም። ቀን ሙሉ ምንም አይነት ሴል ካልሰራሽ ደግሞ ዜሮ ነሽ ማለት ነው። ያ ሁሉ ተደማምሮ ኮሚሽኑ ተደምሮ በወር ይመጣል። ዜን ከዛ በወር ከመጣ በኋላ የምግብ ይቆረጥብሻል፣ የአኮሞዴሽን 500 ብር ይቆረጥብሻል። 800 ወይ 700 ምናምን ቢደርስሽ ነው በወር ማለት ነው። እንደዚህ ጠፋ እንደዚህ ያለ አረፍተሽ ምናምን ብል ተብሎ የሚቆረጠውን ትተሽ ነው። ከዛ በኋላ ደግሞ ከዛ በኋላ 2 ወር ቪዛ ያለቀና ቪዛ አሰራልኝ። አይዲውን ራሱ በራሱ እንደሚያሰራልኝ ነበር ተስማምተን የመጣ ነው። ከዛ በኋላ አይዲውን ካሰራ በኋላ ከዛ ደሞዝ ላይ መቁረጥ ጀመረ። በቃ ምንም እጄ ላይ የሚደርሰው ነገር የለም። የአይዲ የቪዛ ብር እያለ መቁረጥ ጀመረ ማለት ነው። እዚህ ጋር ቤተሰብ ልንለውጥ ራሳችን ልንለውጥ ምናምን ነው የመጣ ነውና ምንም ማግኘት የማንችል ከሆነ ደግሞ በጣም ነው የሚያስጠላው። ኦልሞስት 24 ሰዓት ይሆናል የምንሰራው። ብንተኛበት ሰዓት ራሱ ያን ያህል በቂ እንቅልፍ ራሱ አናገኝም ማለት ነው። በጣም ነው ብዙ ሰዓት ስራ ላይ የምናሳልፈው እና ከዛ በኋላ እኔ ምን ዲሳይድ አደረኩኝ፣ ሰው ምናምን አወራሁኝና ሌላ ቦታ ስራ አገኘሁኝ ማለት ነው። ከዛ በኋላ እንደዚህ መውጣት ፈልጋለሁ አልኩት። ከዛ ምን አለኝ፣ መውጣት የምትፈልጊ ከሆነ ስመጪ ፓስፖርትሽን ለሱ አስረክበሽ ነው ስራ የምትጀምሪው። ፓስፖርትሽን ገና ከኤርፖርት እንደመጣሽ ትሰጪዋለሽ፣ አይመልስልሽም ከዛ ቤት እስክትወጪ ድረስ ማለት ነው። ከዛ 6000 ድርሃም ክፈይና ውጪ አለኝ። ከዛ በኋላ ማውቀው ሰው ነበር፣ መክሰስ ትችያለሽ ምናምን ነገር አለኝ። ግን ፓስፖርቴ እጁ ላይ ስለነበረ እኔ በጣም ፈራ ነበረ። ምንም ነገር ማድረግ አልቻልኩም። ያንን ብር እንደምንም አድርጌ ከፈልኩትና ፓስፖርቴን ተቀብዬ ከዛ ስራ ቦታ ወጣሁኝ። ከዛ ስራ ቦታ ከወጣሁ በኋላ ክሱን መጀመር ፈለኩኝና እንትን አደረኩኝ። ደውዬ አሳወቅኳቸው ያለውን ነገር፣ ደሞዝ በስነ ስርዓት እንደማይሰጠኝ፣ እንደተስማምተን እንደመጣ ነው እንዳላደረገ ምናምን ነገርኳቸው። ብዙ አቢዩዝ እንደሚያደርገ ምናምን። ከዛ በኋላ ክሱ ተከፈተ። ከዛ ክሱ ሲከፈት ለሱ ደወሉለትና ቀጠሮ አስያዙት። ዴን ምን ያደርጋል፣ የቤተሰብ ኮንታክት ነበረው በሰዓቱ። ኬት እንደአገኘ እንኳን አላውቅም፣ ግን ነበረው መሰለኝ። ለቤት ደውሎ ቤተሰቦች ያሉበትን ቦታ ምናምን ነገር አጣራ። ከዛ በኋላ የሆነ ሰውዬ ከኢትዮጵያ ደወለልኝና ከቻፒ ጋር ያለሽን ነገር ክስ ማታቆሚ ከሆነ እንደዚህ የናትሽ ስም እንደዚህ ነው፣ ቤታቸው እንደዚህ ነው ምናምን ብሎ
አሁንም ከቻፒ ጋር ያለሽን ነገር ባታቆሚ ከሆነ ምናምን ነገር ብሎ አፈራራኝ ማለት ነው። ከዛ ወዲያው ደንግጬ ክሱን አቆምኩት፣ በዛው ታውኩት። ከዛ በኋላ የራሴን ህይወት መቀጠል ጀመርኩኝ እና ነበረ በሴቶቹ ዙሪያ ያሉት ደግሞ እያንዳንዱ ሴት ያመጣና አብረሹ ማተኛ አብረሹ እንትን ማትይ ከሆነ ደሞዝሽን በስነ ስርዓት አይሰጥሽም፣ በጣም ነው የሚበድልሽ። ግዴታ እሱ እንዲወድሽ እሱ ደሞዝሽን በስነ ስርዓት እንዲሰጥሽ እንዳይበድልሽ የምትፈልጊ ከሆነ አብረሹን ማደር አለብሽ ወይ አብረሹን መተኛት አለብሽ ወይ ለሱ ማጨብጨብ አለብሽ። ኢቭን ከከስተመር ጋር ምንም አይነት ግንኙነት እንዲኖረን አይፈልግም። ሱቅ ራሱ ሾፕ እንዲ ሞል ምናምን እቃ ለመግዛት ራሱ በስነ ስርዓት አንወጣም። ብቻ በጣም በቃ እኔ በየቀኑ ያላለቀስኩበትን ቀን ራሱ አላስታውስም። በእውነት በጣም ነበር የምናለቅሰው ነበር። ኢቨን ከስተመር ሲሰጥ ካሜራ ይዞ ይቀበል ነበር። ካሜራ ይዞ ማለት ነው ይባችሁ ማለት ነው። ይወስድብናል። ካሜራ ያያል። ካሜራ አለ። ካሜራውን አይቶ እና አንዳንዴ ውጪ ወደዛ ሄዶ ምናምን ለካስተመር ነግሮና ይሰጠናል። ኦኬ ስንት ጊዜ ሆናችሁ አሁን አንቺ ከዛ ከወጣሽ? እኔ ኦልሞስት 6 አመት ነው ለኔ ከሱ ጋር ከወጣሽ። እናመሰግናለን ለሰጣችሁን መረጃ። ሀቡ እያፈጠረች ስለሆነ ችግር የለም። እየሰማናችሁ ነው። ታፍተርተዋል። ችግር የለም። ሰማውራ በደንብ እያዳመጡ ነው። እያፈጠረች አዳምጣችሁ የአሌክሳንድራ በደንብ ሰምቻለሁ። እሱ ጋር ካላና ነበር ያደርግ የነበረውን ሁሉ ሰምቻለሁ። ሰባቸው ሲዩ ወለወልሽ ሰዓት ማጂ ሰላም ነው። ሳራ ሰላም ነው። ማሪ እሺ፣ እንዴት ነሽ? አንድ አይጠንቋን አለው ሳራ እግዚአብሔር በሚያውቀው ነው ልጅ ታንቋይ እኔ ዱባይ ላይ 24 አመቴ ነው። ለምሳሌ 24 አመቴ ነው። ኤደን ታቀኛለች፣ ሳራ ለሐበሻ ታቀኛለች። በሰው ጉዳይ ነው የምጣላው። እሺ ሰሊናን እኔ ማቃት ከቀጣው ሰራ አቃታለሁ። ከዛመላ ካፍቴሪያ የቱ ጋር እንደሆነ አቃለሁኝ። ስለሷ ማውቀው ታሪክ የለም። የት እንደሆነች አላውቅም። ግን ኮስሞቲክስ አድርጌያለሁ ብላ እንደውም አንድ ጊዜ ስትገባ ስለ ላይሰንስ ሲያወሩ ሰሊና እኔ ኮሽና ነኝ ብዬላት አላወቁሽም ብላ ነው ያለችኝ። አንድ ጊዜ ሶሊያና አንድ ጊዜ ሀቡ የጉዳዩ ባለቤት ነሽ? እያፈጠረች ነው። አዎ እንኳንላቲ እኔ በላች እኔ ልንገርሽ ማለት ነው። ይሄ ሌላ ጉዳይ ነው እኮ አሁን ይሄ ጉዳዩ ሄድን ጉዳዩንም እናገራለን። ስሜ ስለተነሳ ለዛ ነው። ችግር የለውም። ታንሳ እኔ በሚሄድበት ቦታ ሄጅም ከሰው አንቺ አይደለም እህቴ አንቺ ነሽ እንደ የጃፒ ሚስት? ኧረ አይደለም የቻፒ ሚስት ይኸውልሽ፣ መጀመሪያ ስለ ቻፒ ልንገርሽ። ቻፒ ከኔ ካፍቴሪያ ጀርባ ነበረ። አንድ ጉዳይ አሁን የቻፒ ሰሊናን መጨቃጨቅ ምናምን አያስፈልግም። አይደለም በጣም ያማል። ተይ ሀቢባ እንደሱ አይገላት ወንድ ኮን ያላ ዋኒ ጉዳዩ የማይመለከተው ወረቀት የላትም በህግ ደግሞ ትላለች። ወይ ማፈሪያ እኛ የምንፈልገው ምንድን ነው? አሁን በዚህ ጉዳይ ላይ ሶሊያና ያለችው ጉዳይ ላይ እኛም በዚህ ነገር ተጠቅተናል የሚለውን በሉና ጉዳዩን የሚመለከተው አካል ብቻ ነው የሚገባው። አናናግርም እንዴ እንደዚህ እየመጡ እነሱን እንትን ለማለት ለማድረግ የምትፈልጉ ካላችሁ ጊዜ የለንም። እኛ የምንቆመው ከሀቅ ጎን ነው። ስለዚህ መጀመሪያ ጃፒ ከመጣ ጃፒ ባለቤቱ ይምጣ። አሁን እየተናገሩት ያሉት ስለ ጃፒ ነው። ስለዚህ ሶሊያናና ሴትዮዋ ደግሞ በሌላ ኢሹ ይፈታሉ። በዚህ ነገር እኛ አለን የምትሉ ካላችሁ አሁንም ግቡ። ሶሊያና የታለሽ ልጅቷ ትምጣ። እቺ ተየመጣች ነው እየመጡ ነው። እቺን እንዳታስገቢያት። 3 ሆነው ከመጡ ግን አስገቢያቸው። 3 ማለት ሮዛ እቺ አሁን የመጣችው ሺና እና ራሄል 3ቱ በየወሩ ገብርኤል እያሉ እየዘከሩ ማለት ነው። ለብዙ ሴቶች ተጠያቂውን ምግቡን እያበሉ ማለት ነው። ደግሞ እነሱ ሌላ እንትንላቸው አሁን እነዚህ ጋር በጃፒ ያሉ ካሉ አምጪ እነሱ ነው ኤደን ንገሪያት ለሰሊና ትምጣት።
I clear you to